ስላጣችሁና 24 ሰዓት ስለሰራችሁ ጀግና የሆናችሁ አይምሰላችሁ። እሁድ ማታ አረፍ ብላችሁ አንዲት ፊልም ለማየት ስትቀመጡ እንኳን ከባድ የጥፋተኝነት ስሜት ይሰማችኋል አይደል? እውነቱን ልንገራችሁ፣ ይሄ ጠንካራ ሰራተኝነት አይደለም። ይሄ ከራሳችሁ ባዶነት ለመሸሽ የምትጠቀሙበት ራስን የማጥፋት ሱስ ነው። በ23 ዓመቷ በሚሊዮን የሚቆጠር ዶላር ያፈራችው ታዋቂዋ ግሬስ ቤቨርሊ ይሄ ውሸት ሰውነቷን አድቅቆ መሬት ላይ እስኪጥላት ድረስ አልነቃችም ነበር። ይህንን ቪዲዮ እስከ መጨረሻ ድረስ ከተከታተላችሁ አሁን የምትኖሩበትን የህይወት ሩጫ ሙሉ በሙሉ በሌላ መነጽር እንድትመለከቱ ታደርጋችኋለሁ። ምናልባትም ዛሬ የምነግራችሁ ምስጢር ህይወታችሁን ሊያድነው አሊያም ሊቀይረው ይችላል። ግን እስኪ ያስቡት፣ በ23 ዓመቷ ሁሉም ሰው የሚመኘውን ህይወት የምትኖር በሚሊዮን የሚቆጠር ዶላር የሚያወጡ ሁለት ትልልቅ ኩባንያዎች ያሏት ከኦክስፎርድ ዩኒቨርሲቲ የተመረቀች በሚሊዮን የሚቆጠሩ ተከታዮች በማህበራዊ ሚዲያ ያላት አንዲት ወጣት ለምንድን ነው በድንገት ከሁሉም ነገር ርቃ ራሷን አግልላ መደበቅ የፈለገችው? ከዚህ ሁሉ ስኬት ጀርባ ምን አይነት አስፈሪ ምስጢር ተደብቆ ነበር? ይቺ ወጣት ግሬስ ቤቨርሊ ትባላለች። የስኬት ተምሳሌት፣ የዘመናችን ወጣቶች እንዲህ ቢሆን ብለው የሚመኙት ሴት። በ23 ዓመቷ ያሳካችው ነገር አብዛኛው ሰው በሙሉ እድሜ ከሚያሳካው በላይ ነው። አንደኛው ኩባንያዋ አካባቢን በማይጎዳ መልኩ ልብሶችን የሚያመርት የፋሽን ኢምፓየር ሲሆን፣ ሁለተኛው ደግሞ የሞባይል አፕሊኬሽን እና የጂም ዕቃዎችን የሚያቀርብ የፊትነስ ኩባንያ ነው። ይሄ ሁሉ ሲሆን እሷ የኦክስፎርድ ተማሪ ነበረች። መጽሐፍም እየጻፈች ነበር። እንዲሁም በሚሊዮን የሚቆጠሩ ፎሎወሮችን ታስተናግድ ነበር። ሲታይ በጣም ያምራል አይደል? እኛም ብንሆን ዋው ታድላ እንላለን። እኔም እንደሷ ብሆን ማለታችን አይቀርም። ግን ካላችሁኝ የሰው ልጅ ህይወት ልክ እንደ ሽንኩርት ነው። ከላይ ያለውን ልጣይ ስታነሱት ውስጡ ሌላ ነው። ግሬስ ከስቲቨን ባርትሌት ጋር ዲያሪዮ ፌሲዮ በተባለው ፖድካስት ላይ ያደረገችውን ቆይታ ሙሉ ለሙሉ ስሰማ ነበር። በቃ ሙሉ በሙሉ የነበረኝን አመለካከት ነው የቀየረችው። ምን ሆነ መሰላችሁ? ይሄ ሁሉ ስኬት፣ ይሄ ሁሉ ሩጫ፣ ይሄ ሁሉ ጭብጨባ መጨረሻ ላይ ሰውነቷ መሸከም አቃተው። አእምሮዋን አሳምና እንቅልፏን አታ ስሜቷን ደብቃ ልትሰራ ትችል ይሆናል። ግን ሰውነት አይዋሽም። ሰውነቷ በቃኝ አለ። ጭንቀቷና ድካሟ ወደ አካላዊ ህመም ተቀይሮ የሚጥል በሽታ እስኪመጣበት ድረስ መሬት ላይ ወደቀች። አስቡት፣ አእምሮአችሁ ውስጥ ያልተፈታው ጭንቀት አካላችሁን ለመቆጣጠር እስኪያቅታችሁ ድረስ ሲያሰቃያችሁ። ግሬስ ያኔ ነበር የነቃችው። አንድ ነገር ጭንቀት ሆኖ ብቻ ሳይቀር በአካሌ ላይ ተጽዕኖ አምጥቶ መሬት ላይ እስከሚጥለኝ ድረስ ከሆነ የሆነ ትልቅ ስህተት እየሰራው ነው ማለት ነው ብላ ቆም አለች። ወደኛ ህይወት እስኪ እንምጣ። ዛሬ ላይ የሶሻል ሚዲያው ዓለም ምን ይለናል? ታይም ኖ ስሊፕ፣ እስክታሳኩ ድረስ እረፍት የለም አይደል የሚለው። ሰርቶ ማደግ፣ ጠንክሮ መስራት እኮ በጣም ጥሩ ነው። ግን የዘመናችን የገንዘብ ሩጫና የሶሻል ሚዲያ ጫና አንድ ትልቅ በሽታ አምጥቶብናል። እሱም ቶክሲክ ፕሮዳክቲቪቲ ወይም መርዛማ የሆነ የሥራ ሱስ ነው። በዕለታዊ ህይወታችሁ ውስጥ እስኪ ራሳችሁን ታዘቡት። እሁድ ማታ ከሳምንቱ ድካም በኋላ ዘና ብላችሁ ፊልም ለማየት ትቀመጣላችሁ። ግን ውስጣችሁ ሰላም የለውም። እንዴ ይህን ፊልም ከማይ ቢያንስ ኢሜይልን ቼክ ባደርግ ወይም ደግሞ ነገ የምሰራውን ነገር እቅድ ባወጣ የሆነ ነገር ባነባ አይሻልም እንዴ የሚል የጥፋተኝነት ስሜት ይሰማችኋል። በቃ እረፍት ማድረግ እንደ ወንጀል እስኪቆጠርብን ድረስ አእምሮአችን ተበክሏል። ግሬስም ልክ እንደዚሁ ነበረች። የግሬስ ጓደኛም ለምንድነው ይሄን ሁሉ ዓመት የለፋሽው እሁድ ማታ አንዲት ፊልም እንኳን ዘና ብለሽ ማየት ካልቻልሽ አለቻት። ያኔ ነበር ግሬስ መልስ ያጣችው። ግሬስም ስትናገር ስራ እንደ ማምለጫ ተጠቀም ነበር ትላለች። ራስን አለመውደድ፣ የውስጥ ባዶነት ወይም ስለ ልቦናዊ ቀውስ ሲኖርብን አንዳንዶቻችን ወደ አደንዛዥ እጽ እንሄዳለን፣ አንዳንዶቻችን ደግሞ ወደ መጠጥ። ግሬስና እንደሷ ያሉ ሰዎች ደግሞ ወደ ስራ ይሸሻሉ። እዚህ ጋር አንድ ከባድ ጥያቄ ላንሳላችሁ።
ራሳችሁን በደንብ ጠይቁት። አሁን በህይወታችሁ ላይ የምታደርጉት አድካሚ ሩጫ ጠዋት ማልዳችሁ ተነስታችሁ ማታ እስኪመሽ የምትለፉለት በእውነት ህልማችሁን ለማሳካት ነው ወይስ ከራሳችሁ ከውስጥ ሰላም ማጣታችሁ ከብቸኝነታችሁ ከማትወዱት እውነታ ለማምለጥ እያደረጋችሁት ያለ መደበቂያችሁ ነው? እኔ ምን ብዬ አስባለሁ መሰላችሁ? ብዙዎቻችን የምንሮጠው የት እንደምንደርስ አውቀን ሳይሆን ቆም ስንል ራሳችንን መጋፈጥ ስለሚከብደን ነው። ግሬስ በዩኒቨርሲቲ የመጨረሻ ዓመት ፈተናዋ ላይ እያለች በአንድ በኩል 40,000 ቃላት ያሉት የመመረቂያ ጽሑፍ መጻፍ ነበረባት። በሌላ በኩል ደግሞ 5 ከባድ ፈተናዎች ይጠብቋታል። ይህ አልበቃ ብሏት ደግሞ ልክ በዛው ወር አዲስ ኩባንያ ላውንች አደረገች። ለሊት 9 ሰዓት ላይ ላይብረሪ ታጠናለች። ጠዋት 1 ሰዓት ላይ ደግሞ ለቢዝነስ ዋቃ ከሚያቀርቡ ሰዎች ጋር በስልክ ትደራደራለች። ሰዎች ይህንን ሲያዩ ዋው አንቺ ጀግና ሴት ነሽ፣ እንዴት ይሄን ሁሉ ትችዋለሽ ይሏት ነበር። እሷም በዚህ ትኩራራ ነበር። አዎ እኔ ጠንካራ ሰራተኛ ነኝ እያለች በሙሉ ልብ ትናገራለች። ግን አሁን ወደኋላ መለስ ብላ ስታስበው ያ ድርጊቷ የጀግንነት ሳይሆን የጅልነትና ራስን የማጥፋት ጉዞ እንደነበር ትናገራለች። ምን መሰላችሁ? እኛ ሰዎች ቫሊዴሽን ወይም ከሌሎች ሰዎች ጎበዝ መባልን በጣም እንፈልጋለን። ግሬስም በዛ ሰዓት በራሷ ስለማትተማመን ያንን የውስጥ ባዶነቷን የሞላችው ሰዎች አንቺ እኮ ሱፐር ውመን ነሽ በሚሏት ቃል ነበር። በዚህም ምክንያት ራሷን እስከምታጠፋ ድረስ በደንብ ትሰራ ነበር። ግን ይሄ እብደት ነው። ስራ ማለት ውጤታማ መሆን ማለት እንጂ ራስን ማሰቃየት ማለት አይደለም። አንድ የማራቶን ሯጭ 42 ኪሎ ሜትሩንም ሙሉ በሙሉ በፍጥነት ሊሮጥ ቢል ከማሸነፍ ይልቅ በመንገድ ላይ ወድቆ መሞቱ አይቀርም። እኛም አእምሮአችንና አካላችንን እንደዚህ ነው እያደረግን ያለን። አቅማችንን ሳናውቅ ገደብ ሳናብጅ በደንብ እንሮጣለን። ሌላው ግሬስ በስፋት ያነሳችውና እኔንም በጥልቅ እንድገረም ያደረገኝ ሐሳብ የኢጎና የውክልናን ጉዳይ ነው። አብዛኞቻችን አንድ ስራ ስንጀምር ወይም ኃላፊነት ስንወስድ ሁሉንም ነገር እኔ ካልሰራሁት አይስተካከልም የሚል እብሪት ወይም ኢጎ አለብን። ቢዝነስ ጀምረን ሊሆን ይችላል ወይም ደግሞ መሪ ሆነን በቃ እኛ ብቻ አዋቂ፣ እኛ ብቻ ኃላፊ መሆን እንፈልጋለን። ግሬስም እንዲህ ነበረች። በቢዝነሷ ውስጥ እያንዳንዱን ትንሽ ነገር ራሷ መቆጣጠር ትፈልግ ነበር። ግን አንድ ቀን ነቃች። እኔ ከምቀጥራቸው ሰዎች ሁሉ በሁሉም ነገር የተሻልኩ ከሆንኩኝ የኩባንያዬ ትልቅነት ልክ እንደኔ አቅም ብቻ ተወስኖ ይቀራል ማለት ነው ብላ ማሰብ ጀመረች። ይሄ እኮ በጣም ጥልቅ የሆነ ፍልስፍና ነው። አንዳንዴ ሰዎች ስራቸውን ለሌላ ሰው መስጠት የሚፈሩት ስራው ስለሚበላሽ ሳይሆን እኔ አስፈላጊ አይደለሁም እንዴ የሚል የውሸት ፍርሃት ስለሚያጠቃቸው ነው። ስማችን እንዲነሳ እከሌ ነው ይህንን የሰራው እንዲባልልን ስንል የነገሩን ትልቅነት እናቀጭጨዋለን። መሪ ማለት ወይም ስኬታማ ሰው ማለት ከሱ የተሻሉ ሰዎችን አምጥቶ ኢጎን ወደ ጎን ትቶ ስራው እንዲያድግ መንገድ የሚከፍት ሰው ነው። ስኬቱ ድርጅቱ ሲሆን ያንተም ስኬት ነው። ትንሽ መታገስና አላስፈላጊ ጭብጨባን አለመፈለግ ብቻ ነው የሚያስፈልገው። ግሬስ በድንገት ከዩቲዩብ እና ከሶሻል ሚዲያ ለ1 ዓመት ገደማ ጠፍታ ነበር። ለምን ካላችሁኝ ሶሻል ሚዲያ የሰው ልጅን ተፈጥሯዊ ስሜት፣ ስህተት የመስራት መብትና ሐሳብን የመቀየር ነፃነትን ስለሚነጥቅ ነው። ማህበራዊ ሚዲያ ላይ ሁሉም ነገር ነጭ ወይም ጥቁር ነው። ወይ ትክክል ነህ ወይ ተሳስተሃል። ግን እውነተኛው የሰው ልጅ ህይወት እንደዛ አይደለም። እኛ ሰዎች ውስብስብ ነን። ዛሬ ትክክል ነው ብለን ያሰብነው ነገር ነገ ላይ ልንቀይረው እንችላለን። አካባቢን እንንከባከባለን እያልን አንዳንዴ ፕላስቲክ ልንጠቀም እንችላለን። ይህንን ሳይኮሎጂስቶች ኮግኒቲቭ ዲሶናንስ ይሉታል። ይህ መጥፎነት ሳይሆን የሰው ባህሪ ነው። ምንም ማድረግ አትችሉም። ቲክቶክ ላይ፣ ትዊተር ላይ ወይም ደግሞ ኢንስታግራም ላይ አንድ ጊዜ ለአንድ ዓላማ ከቆምክ፣ ለምሳሌ ስለ ጤናማ አመጋገብ ካወራክ፣ አንድ ቀን በርገር ስትበላ ከታየክ በቃ አለቀልህ። ስለዚህ ሰዎች በማህበራዊ ሚዲያ ላይ ፍጹም ለመምሰል ሲሉ እውነተኛ ማንነታቸውን ያጣሉ። ግሬስ ግን
ይህንን መቋቋም አቃታት። እኔ ራሴን እያጠፋው ነው፣ ለሰዎች ፍጹም ሆኜ መታየት አልፈልግም፣ ስህተት የምሰራ የምደክም እረፍት የሚያስፈልገኝ መደበኛ ሰው ነኝ ብላ ራቅ አለች። ይህ ውሳኔዋ በገንዘብ ደረጃ ብዙ ሊያሳጣት ቢችልም የህይወቷን ሰላም ግን መልሶ ሰጥቷታል። በመጨረሻም ልላችሁ የምፈልገው ነገር የህይወት ትርጉም ስንት ዶላር አገኘን፣ ስንት ፎሎወር ሰበሰብን ወይም ስንት ሰዓት ያለ እንቅልፍ ሰራን የሚለው አይደለም። አዎ ጠንክሮ መስራት አማራጭ የሌለው የስኬት መንገድ ነው። አትሌትም ሆናችሁ ነጋዴ ሳትለፉ አታገኙ። ግን ጠንክሮ መስራት ማለት 24 ሰዓት መስራት ማለት አይደለም። ጠንክሮ መስራት ማለት ራስን ማጥፋት አይደለም። አንዳንዴ ለራስ የሚሰጥ ትልቁ እንክብካቤ ስልካችንን አጥፍተን ዓለምን እርግፍ አድርገን ትተን ዝም ብለን መተኛት ስንችል ነው። አንዳንዴ ደግሞ ለ3 ሳምንት የሸሸነውን ከባድ ስራ ፊት ለፊት ተጋፍጦ መስራት ነው። ሚዛንን መጠበቅ ነው ዋናው ነገር። ከሰው ጭብጨባ ከውጭ ከምናገኘው ማረጋገጫ ይልቅ ማታ ስንተኛ ከራሳችን ህሊና ጋር የምናደርገው ስምምነት ይበልጣል። ራሳችሁን ውደዱ። ሰውነታችሁ ሲደክም አዳምጡት። ቶክሲክ በሆኑ የዘመኑ ሩጫ ባህል ውስጥ ገብታችሁ ማንነታችሁን አትጡ። በቃ እውነተኛው ነፃነት ያለው እዚህ ጋር ነው ብዬ አስባለሁ። ይህንን ጥልቅ ሐሳብ እንድናስብበት ስላደረገችን ግሬስ ቤቨርሊንና ይህንን ቃለ ምልልስ ስላደረገው ስቲቨን ባርትሌት ትልቅ ክብር አለኝ። ህይወታችሁን በድጋሚ እንድትገመግሙት አደራ እላለሁ። ዝም ብላችሁ አትሩጡ። ወዴት እየሄዳችሁ እንደሆነ ወቁ። አብሬያችሁ ነበርኩኝ። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ባይ